ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ያላችሁ? ዛሬ አንድ ቪዲዮ ኤዲቲንግ የምንጠቀምበት አብዛኛው ጊዜ ለቲክቶክ ቪዲዮ መልቀቅ ስንፈልግ አሳምረን እንዴት ኤዲት እንደምናደርግ የሚረዳንን አፕሊኬሽን ላሳያችሁ ነው። አብዛኞቹ ታውቁታላችሁ ብዬ አስባለሁ። ካፕካት ትባላለች። ስልካችሁ ላይ ካለ ጥሩ ነው፣ ከሌለ ደግሞ ካፕካት ፕሌይ ስቶር ላይ ትገቡና ካፕካት አፕ የሚለውን ኢንስቶል ታደርጋላችሁ። ልክ ኢንስቶል ባችሁትና ካፕካት ልክ እቺን ነካ ስናደርጋት ወዴት ይወስደናል? ታይም ላይ እንዲወስደናል ማለት ነው። ካፕካት ልክ መስራት ስንከፍተው ይሄን ይመስላል። ከዛ ልንጀምር ስንፈልግ እዚሽ ጋር ኒው ቪዲዮ የምትላለች ኒው ቪዲዮ የምትለዋን አንድ ጊዜ ማለት ነው። ከዛ ቀጥታ መስራት ወደምንፈልገው ቪዲዮ ይወስደናል። ከዚህ ውስጥ አንድ ቪዲዮ ንምረጥ። ይሄው ማግኘት እርዳታ ነሻለሁ። እቺኛዋን ስመርጥ እንዲከፍትልኛል ማለት ነው። ምን አድርጋለሁ? አድ የምትላለች እዚህ ታች ላይ አድ የምትለዋን አንድ ጊዜ ነካታለሁ። ስነካት ወዴት ይወስደናል? ይሄው እንደምትመለከቱት የመረጥነውን ቪዲዮ ወደ ካፕካት ታይም ላይን ወስዶናል ማለት ነው። እዚህ ጋር ስንመጣ እንግዲህ ይሄ ኤዲት የምናደርግበት ቦታ ነው። ልክ ይሄኛው ሚውት የምትላለች እዚህ ጋር እሷን መጀመሪያ ከቪዲዮ ጋር የነበረው ድምጽ እንዳይኖር ከፈለግን እና ሌላ ድምጽ መጨመር ከፈለግን እሷን አንሚውት እናደርጋታለን። አይ ኦሪጂናል ሳውንዱ ይኖር ከቪዲዮ ጋር የነበረው ይኖር ካል መልሰን አንሚውት እናደርገውና እንደዚህ ድምጹ ጋር አብሮ ይኖራል ማለት ለምሳሌ ይሄው ማግኘት እርዳታ ነሻለሁ። ይሄውና ድምጹ አብሮ ይቀጥላል ማለት ነው። ከዛ በኋላ እንደምናደርገው ቪዲዮ አነሰኝ ይሄ ቪዲዮ ያንሳል ወይም ደግሞ ሌላ አሁን ለምሳሌ ፊልም ላይ ሰናይ ወይም ደግሞ ሙዚክ ቪዲዮ ክሊፕ ሰናይ የተለያየ ቪዲዮዎችን አይደል የምናየው እንዴት ነው የሚቀጣጠለው? መጀመሪያ ቀርጸን ያስቀመጥነው ቪዲዮ ይኖራል። ይሄን እንሄድና እዚህ ጋር መጨረሻ ላይ መምጣት አለብን ሌላ ቪዲዮ ለመቀጠል ማለት ነው። እዚህ ጋር ማድረግ አለብን። እቺ ቀስቷን እናመጣትና እዚህ ላይ መጨረሻዋ ላይ እናስቀምጣታለን። አለበዛ እዚህ ጋር ካላመጣናት እንደገና መሃል ላይ ቆርጦ ይገብናል ማለት ነው። ለዛ ምን እናደርጋለን? አሁንም እቺን እንሄድና ፕላስ ምልክቷን እንጫናለን። ስንጫን ወደ ሌላ ቪዲዮ ወስደናል። አሁንም ይሄው ይሄንን እንመርጣለን። እቺን ስነካ አድ ምትራት ትመጣለች። እዚህ እናስገባዋለን ማለት ነው። ቪዲዮ ይሄውና ተጨማሪ ቪዲዮ ገባለን ማለት ነው። አጫጭር ቪዲዮዎችን የፈለግነው ረጅምም ከሆነ እንዲያደርግ ነው ኤዲት የምናደርገው። ከዛ በመቀጠል ወዴት እንሄዳለን ማለት ነው። ቪዲዮውን ለማስተዋወቅ ወይም ደግሞ የተለያዩ ጽሁፎችን ለማስገባት እዚሽ ጋር ቴክስት የምትላለች ቴክስቷን አንድ ጊዜ ስነካ እንዲህ አድ ቴክስት የምትል እቺ ትመጥልናለች። አድ ቴክስት እቺውትና እሷን አንድ ጊዜ ስነካ የምንፈልገው ጽሁፍ ለመጻፍ እንዲህ አይነት ቦታ ይከፍትልናል ማለት ነው። ለምሳሌ እዚህ ጋር ዌልካም ብለን ብንጽፍ ይኸውና ዌልካም እዚህ ጋር እንዲቀመጣል ማለት ነው። ሳይዙን ማሳነስና ማሳደግ ከፈለግን እቺኛዋ እዚህ ጋር ያለችውን እነካትና ሳይዙን እንዲህ ከፍ ማድረግ እንችላለን። ከፈለግን ደግሞ ማሳነስ እንችላለን ማለት ነው። ይሄ ቪዲዮ ዌልካም የሚለው ልክ ስንጽፍ የተለያዩ አኒሜሽኖች እንዲኖሩ ከፈለግን አኒሜሽን የምትለው እዚህ ጋር አለች፣ እሷን እነካታለን። እሺ ይሄው እዚህ ጋር እንደምንመለከተው የተለያየ ስታይሎች አሉት። ማግኘት እርዳታ ነሽ እንዲህ ሊጽፍልን ይችላል። ከፈለግን ይሄ እንዳለ አኒሜሽን ነው የምንፈልገውን አይነት መጻፍ እንችላለን ማለት ነው። ለምሳሌ ይሄ ያለ ይሄን ማግኘት እርዳታ ነሽ ጽሁፉ ሲጀምር እንዲህ አይነት ስታይል እንዲያደርግ ማድረግ ይችላል ማለት ነው። ይሄ ጽሁፉን እንዴት ማሳመር እንደምንችል የሚያሳየን ነው። ለምሳሌ አሁን ስንከፍት ይኸውና ጽሁፉ ማግኘት እርዳታ ነሻለሁ። ስለዚህ ይሄን ካደረግን በኋላ ቪዲዮ ረዘመ ብለን ማሳጠር ከፈለግን ወይም ደግሞ ኢንድ ላይ የሆነ ጽሁፍ ብንፈልግ አሁንም እዚህ ጋር አድ ቴክስት እንልና እዚህ መሃል ላይ ሌላ ጽሁፍ መጻፍ እንችላለን ማለት ነው። ለምሳሌ እንዲህ አድርገን ጽሁፍ የምንፈልገውን ጽሁፍ ጽፈን እዚህ ጋር አኒሜሽን ሰርተንለት ማሳለፍ እንችላለን። ቪዲዮ ግን ከ1 ደቂቃና ከ2 ደቂቃ ወይም ደግሞ ለቲክቶክ የምንፈልገው ከሆነ ረጅም ከሆነ ቪዲዮ እናደርጋለን። እዚህ ጋር እንመጣና እዚች ጋር እቺኛዋን ቀስት ነካት ወደ ኋላ ይመልስና እዚችኛዋን እነካታለን አንድ ጊዜ።
ከዛ ምን ትመጣለች? የመቀስ ምልክት ትመጣለች። እቹትና እዚህ ጋር እሷን አንድ ጊዜ ስነካት ስፕሊት የምትላለች እዚህ ጋር ታች ላይ ይኸው ስፕሊት የምትለዋን እነካታለን። ከዛ ምን ይሆናል? መቁረጥ የፈለግነው ቦዲ መንገድ ነው ያለው በዚህ መንገድ ነው ያለውን የሚለውን ቪዲዮዎቻችንን ድሌት እናደርገዋለን ማለት ነው። እንደዚህ ቆርጥልናል ማለት ነው። ይቀንሰዋል ቪዲዮ ራሱ። አሁንም መጨረሻ ላይ ሄደን በዛ ለምሳሌ 3 ደቂቃ ሆነ 2 ደቂቃ ወይም ደግሞ 1 ደቂቃ እናድርገው ይሄ ቪዲዮ በዛ ካል ስፕሊት የምትለዋን ደግመን እነካለን። ከዛ በዚህ መንገድ ያለውን እንመርጣለን። ስፕሊት የምለውን እነካለን። በዚህ መንገድ ያለውን ከመረጠልን በኋላ በዚህ ጋር በነጭ ምልክት ያሳየናል። ምን ቀንሰው ቪዲዮ ዲሌት የምትል እዚች ውስጥ አለች። ዲሌት የምትለዋን እችኛዋን አንዴ ስንነካት ይቆርጥልናል ማለት ነው። ቪዲዮ አሁን ስንት ደቂቃ ሆነ? 2 ደቂቃ ከ50 ሆነ። አሁን በዛ ካል መቀነስ እንችላለን። እዚች ጋር ኢንድ የምትላለች ኢንዷ ላይ ዲሌት እንልና እንደዚህ ይጨርስልናል። የፈለግነውን ጽሁፍ አሁንም እዚህ ጋር መጻፍ እንችላለን። ከጨረስን በኋላ ሳውንዱ የራሱ ነው ያደረግነው። ቀጣይ እንዴት የፈለግነው ሙዚቃ ወይም ደግሞ አውዲዮ አብረን ማቀናበር እንደምንችል የሚያሳየንን ፓርት ቀጥላለሁ። ፎሎ ማድረጋችሁ እንዳይረሳ እና መጨረሻ ላይ ይህን ካደረግን በኋላ እንደጨረስን እርግጠኛ ከሆነ በኋላ ምን እንደምናደርገው እዚሽ ጋር ኤክስፖርት የምትል ከላይ አለች 720p ከሚለው ጎን ላይ ኤክስፖርት የምትለዋን አንድ ጊዜ ስንጫናት ምን ያደርግልናል? ይሄ እስካሁን የሰራነውን ቪዲዮ ኤዲት ያደረግነውን ወደ ፋይላችን ሴቭ ያደርግልናል ማለት ነው። አሁን ኤክስፖርት ላድርገው። ይኸውና እንደምትመለከቱት ኤክስፖርት ያደረገ ነው። ፐርሰንት ይቆጥራል። ፐርሰንቷ 100 ስትሆን ነው የሚጨርስልን። እስከዛ እንግዲህ መጠበቅ አለብን ማለት ነው። ልክ ቪዲዮ ኤክስፖርት ስታደርጉ ለምሳሌ ከ10 ደቂቃ በላይ ሰርታችሁ ከሆነ ፐርሰንቱ አይፈጥንም። 1 ደቂቃ 2 ደቂቃ ከሆነ በፍጥነት ኤክስፖርት ያደርግላችኋል። እንደየቪዲዮ መጠን ኤክስፖርት ስናደርግ ይለያያል። ከዛ እንዲህ ይመጥልናል። እኛ እዚህ ጋር ደን የምትላለች ከላይ ደን የምትለዋን እችኛዋን